ሚኒስትሩ ያደረገው ማንኛውም ነገር በምርምርና ፍልሰት መፍጠር እስካልቻልክ ድረስ ታጥቅ ያለው አይሲቲ ያለ ወይ ፕሮጀክት ዋርፌር ላይ አክቲቭ አክተር ነኝ ብሎ ማሰብ አይቻልም ማለት ያን ለመከላከል ለመገዳደር the only way ያለው የፈጣሪውን አይነት ካፓሲቲ መፍጠር ብቻ ገዝቶ ቢጠቀመው ኃይል ኮምፒት ለማድረግ የምትሰራ ከሆነ የገዛ የሚያመጣው ካንተ በጣም በከራቅ ኃይል ጋር ስለሆነ አቺቭ አታደርግም በመሆኑ እያንዳንዱ የኳሊቲ አሹራንስ ስራችን ዓለም አቀፍ ስታንዳርድ ይጠብቃሉ እናንተ ራስ ተጠቁ እኛ ሶፍትዌር ሰርተን እኛ ለመጠቀም ትቸገራላችሁ ለመከላከል ለጥቃት ሳይሆን ለመከላከል ማለት ወይ ደግሞ ሌላ ኢሹ ሲነሳ አንዴ ያስተባባሪ ወርጂ ከዛው ራሱ ያስባሉ ሰው ምን ያክል ታይም ዌስት እንዳደረገ አንድ ኢትዮጵያዊ ለማሳመን የተለመደ ነገር አለ ክቡር ኤክሬ ክቡር ኤክስ የሚፈልጉ ሰዎች አላደረኩም ደስ እኔ ይዘራው አለ ምን ያክል ለፈጀ ይጣጣለ ሁሉ ያስባሉ ምን አይነት ሶሳይቲ ጋር ነው ያለው ሌላ አላማ አላቸው ይያዘኑት ሰዎች ላቦታቸው ያ ነገር ላይሆን ይችላል ግን ተደምሮ አገር መከላከል ተደምሮ መጥቀም መቻል አለበት ግብርና ሀለስ ቴክኖሎጂ ይማደርስ ነው ቻገር 10% አደገች 20% አደገች በፊዚክስ ባልከን ካልተዘጋጀን በጫውታዎች ነው ዝግጅቱ ሁለንተናይ መሆን አለበት ግብርናው ሲያል ሌላ ሰፖርቲቭ ኮርስ አብሮ ካደጉ ለሀገር ይስናል ያን ደግሞ መደመር ከቻለ እና የፍላጎት ችግር ሳይሆን ቤዚካሊ የውቀት ችግር ነው ያለው አይ ቲንክ የዶክተር አብይ ፍልስፍና እና መደመር ማለት ውስጥ ላይ ብቻ አይደለም ተቋሙ ላይ ብቻ አይደለም ሌሎች አካላትም ከዚህ ቪዥን ጋር መደመር መቻል አለባቸው ቪዥኑን ማወቅ መቻል አለባቸው የኛ መሻት እንደደመር የተጀመረ በጣም በሁሉ ጅምሮች አሉ ቴክኖሎጂን በልማት ይሄ መቀጠል የሚችለው መደመር ተቻለ ብቻ ነው የሚል ሐሳብ ይዛል እና ከፍራው ጋር ተያይዞ ለምሳሌ ቴሌኮም ላስት ይር ወደ 60 በዚህ ዓመት ከመቶማን በላይ ሚሊዮን ብር ሲባል ኢትዮጵያ ውስጥ ትልቅ የአይቲ ኢንጂነር ካፓሲቲ ያለው እዚህ ወደ 8 አካባቢ ኢንጂነሮች አሉ ትልቅ የኢንጂነር ስብስብ ያለው አሁን ኃይል ይጨመር ነው በጥቂት ዓመታት ወልታ ውስጥ 2000 ደርሰን እንደነሰራ ያለው ስለዚህ የእናንተ ተቋም ነው ለመጠቀም ስለተዘጋጀ ድረስ እነዚህ ልጅን ሐሳብ ካላችሁ ሐሳባችሁን ውስጥ እንደግባት እንጠቀምበታለን ዛሬ 3 አመት አብይ ጋር መጀመሪያ ሳውዝ አፍሪካ ስንገናኝ የነበራቸው በጣም ከባድ ፍላጎትና ስሜት ይታየኛል መስራት ይፈልጉ ነበር ከተለያዩ ሀገሮች ያገኙት ልምድ ኢትዮጵያ ውስጥ በስራ ማሳየት ይፈልጉ ነበር የሚጠይቁት ነገር የተመቻቸው ሁኔታ ብቻ ነው ነበር እና ያኔ ምን ሊሰሩ እንደሚችሉ በአጠቃላይ ገምት ነበር ይሄን ያክል ግን አልገምትም ነበር ያልነበረ አዳዲስ ብዙ ነገር ተፈጥሯል በወቅሌ በጣም ደስተኛ ነኝ ያው ወጣቶቹ መድረኩን ለመድረኩ የሚመጥን ብቃት ለመሸከም እየተዘጋጀ እንደሆነ የሚያሳይ ነው ያው በዚህ ደረጃ መዘጋጀታቸው ለሁላችንም ኩራት ነው በርቱ ወደፊት ብዙዎች የተሳካ እንዲሆን በኮሚኒኬሽን ጉዳዮች በፍጹም በአደጋ መራስም በመተንገጻል ታውቂው ጊዜ ብዙ ነገር ቴሌግራም ማድረግ እንደሚቻል በተለይ ለወጣቱ አባቶች በመተላለፍ መስጠትና ማርገስ ታሰማራው እዚህ ሰሪየስ ማለት ነው ስራ ሰርተው እንደምትባል በርሶር ታውቂው ጊዜ ብዙ ስራ መስራት እንደሚቻል ነው እንድታደርገው ሁለተኛ ይሄ አውዛኛው ወጣቶች መሆናቸው ስታያቸው ተስፋ ያሰጣል ለመደመር መቸገር የለብንም ምን እንደምረው ለሰርቫይቫል ለርገት ለማምሰው ለሰርቫይቫል ወይ ነው ሰርቫይቪንግ ኤንድ ሰርቫይቭ ለማለት ደግሞ መደመር አለብን የሚል አስተሳሰብ መያዝ አለበት ከባንክ ከቴሌ የሚፈልገው ፖዚቲቭሊ መደመር ፖዚቲቭ ከደመር ባንክም ይቀየራል ኢንሳም ይቀየራል ቴሌም ይቀየራል ሀገር ይቀየራል የኢትዮጵያ ትልቁ ችግር መሪነትን እንደርስት ይወስዳል ሰው ከሌለ ይሄ ተቋም ምን ይሆናል ይባላል ስለዚህ ይሄን ነገር ማመን የለብንም እኔ ለምሳሌ በቃ 2 አመት ከሰራው እዚህ ተቋም ከዚያ በኋላ ሌላ ቦታ ሰራለሁ እንደመርህ መውጣትና መተካካት የሚለያዩ ነገሮች ናቸው እንዴት ይለያያል ለምሳሌ ብራውን ጀምሮ ሪሰርች ላይ 10 ሰዎች አሉ
10 ሰዎች አሉ። አሁን ወይ ቢኒያም የጀመረው ስራ ላይ 10 ሰዎች አሉ። ቢኒያም ሲወጣ ከ9ኙ አንዱ ቢኒያም ሪፕሌስ ማድረግ የማይችል ከሆነ ሞት ነው። ይሄ መጥፎ ነገር መጥፎ ካልቸር። ስለዚህ አሁን እኔ ማክሲመም 1 አመት ወይ 1 አመት ተኩል ኢንሳ ውስጥ ቆያለሁ ብዬ ወስኛለሁ። እኔ እንኳን ብዙ አጀንዳ አይደለም ማንም ሰው ይተካኝ ይችላል። ግን ሌላ ምርምር ላይ ያለ ሰው በዚህ ጊዜ ውስጥ አንድ ኤክስ የሚባል ሰው የሚተካው ሰው መኖር አለበት። እኔ አሁን ባለው ሲናሪዮ ቤስት 4 ሰዎች አሉ ተቋሙን ይዘው መሄድ የሚችሉ። እኔ ብኖርም ባልኖርም ከበደ ቢኖርም ባይኖርም ከአራቱ አንዱ ተቋሙን ይዘው መሄድ ይችላል። አራቱ ሰዎችም ራሳቸውን ያውቃሉ፣ እኔም አውቃቸዋለሁ። የኔ ኤግዚስተንስ አጀንዳ አይደለም። ይሄ የሆነ ያለው ግን ላስት ሚኒት ስወጣ ሳይሆን አሁን እያለው አብሬያቸው እያለው እነዚህ ሰዎች ተቋሙን በቀጣይነት የሚወስዱ መሆናቸውን ያውቃሉ፣ እየተዘጋጁ ነው፣ እየሰሩ ነው፣ እያገዙ እየሰሩ ነው። ስለዚህ እኔ ጣጣዬን ጨርሼ ስወጣ ከነዚህ ሰዎች አንዱ ደግሞ ጫዋታውን ይቀበልና ይቀጥላል። ሩጫችን እንዲሳካ ግን መልመድ ያለብን ባህሪዎች አሉ። አንደኛው እንደ ሶቅራጥስ ራስን ማወቅ ነው። ኢንፋይናይት ፖቴንሻልህን ማወቅ ማውጣት። ሁለተኛ እንደ ሶሶ ራስን መቆጣጠር። ኢሞሽናሊ ምንወስን ኢሞሽናሊ ምንጣላ ምንነጋገር ከሆነ everything becomes negative። ለምሳሌ ቢኒያምን እንደዚህ ስለው ፖዚቲቭ አስተሳሰብ ካለው ሊወድቅ ሲል ደገፍኩት ብሎ ስለሚያስብ እኔ ጋር ያለውን ኔጌቲቭ አስተሳሰብ ይገለዋል። ግን እኔ ገና እንደዚህ ስል ዋ ይለኝ ይቀጥላል። ያንተ ሪስፖንስ ከኢቨንቱ ጋር ተደምሮ አውትካም የሚያመጣው አውትካም መልካም እንዲሆን ሪስፖንሳችን መልካም መሆን አለበት። ሶስተኛው ራስን መስጠት። ብዙ ጊዜ እንደ ኢየሱስ ነበር የምለው የሃይማኖት ሰዎች ክፍል ስለሚላቸው ስም መጥራት ይቻላል፣ ግን ራስን መስጠት not to win ግን ሰዎች እንዲያሸንፉ አትሞስት መስራት። ደስታው መስላት you'll see it ወክሩት ታዩታላችሁ። ሰዎች እንዲያሸንፉ መስራት የማያልቅ ደስታ ያስገኛል። በመሆኑ ራሳችሁን ወቁ። እናንተ ብቃት ያላችሁ ብዙ መስራት የምትችሉ ብርቅዬ ልጆች ናችሁ። ምነግራችሁ ውስጥ ያን ብቃታችሁ በኢጎ እንዳታበላሹት ራሳችሁን እንድትቆጣጠሩ። በሴም ታይም ለጓደኛችሁ ራሳችሁን አሳልፋችሁ ስጡ። ለመደመር ዝግጁ ከእናንተ በላይ ከጎናችሁ ያለ ሰው እንደሚያቃስብ ዘን ዩልዊን ራያችንን ሩጫችንን የተሳካ ይሆናል። ሰው ግማሽ ነገር ቆጥሮ ከማየት ይልቅ የሞላውን ነገር እያየ ነው። ብቻ ግማሽ ሙሉ ነው የሚል ኮንሰፕት ቲዮሪ አለመሆኑ ፕራክቲካሊ መስራት እንደሚችል ዛሬ አውቃለሁ። በእነዚህ ሰዎች እነዚህ ለመደመር ለመተካካት በሐሳብ ተደምሮ ሐሳባቸውን በእኛ ውስጥ ለማኖር የመጡ ሰዎች ናቸው። ይህን አስተሳሰብ በከፍተኛ ደረጃ ቤንች ማድረግ አለብን። እንዴት ነው ተደምረን ሐሳባችንን እናሰርጸው? አንድ ነገር ልንገራችሁ፣ ሁላችንም ባለብንን ሁላችንም ወደዛለን፣ ብቻችንን ግን ባሎች ነን። ስንደመር ብቻ ነው ለውጥ የምናመጣው። ከማይንድ ሴት ጋር የሚያዘው ላይ አዘኢንድ የሁሉ ነገር ውጤት ሰው ኢንቨስት ማድረግ ያለብንም ሰው ላይ ነው፣ ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት። ራሱን ሲያቅ ያለውን ቫልዩና ጋፑን ሲለይ ጋፑን ለመሙላት ወንድሙ ጋር ሲሄድ እንደ ሀገር እንደ ቡድን ማድረግ ይቻላል። ኢንሳ ውስጥ አሁን ያለው አባል የራሱ የሆነ ቫልዩ ቢኖረው የራሱ የሆነ ሊሚቴሽን አለ። ያ ሊሚቴሽኑ ገንዘብ ሳይከፍልበት በቀላሉ ከእናንተ ሊያገኙ ይችላል። እናንተ ጋር ካለው ቫልዩ ብንጨምር ይወለደ እናድጋለን እና ማይንድ ሴት ላይ እየሰራን ነው። የዛም ውጤት ይመስለኛል አሁን መገናኘታችንን የኔጌቲቭ ሲግናል አያዋጣም። እንዳገር እንደ ተቋም እናቆም፣ እንደመር። እናንተ በችግር ጊዜ ተወለዳችሁ የነገይቱ ስፔስ አካዳሚ ኢትዮጵያ ውስጥ የምትፈጥሩ ቻሌንጅ የወለዳችሁ ሰዎች ናችሁ። ቻሌንጅ የወለዳችሁ ብቻ ሳይሆን ሶሉሽንም በእጃችሁ ነው ያለው። እስካሁን ከመጣንበት ቻሌንጅ የበለጠ ነገር አይገጥመንም። ሶ ቢ ሃፒ። ጊዜ የለህም፣ ደስተኛ ሁን በሁኔታው። ራስን ማሸነፍ ብቻ ሳይሆን የጓደኛህን ማሸነፍም ኢንቴንሽናሊ አስበህ ባይዘን የማያልቅ ደስታ ትገበያለህ። ጉዟችን መልካም ነው። መልካሙን ነገር ሰለብሬት እናድርግ ነው። ቼንጅ ውጤቱ ያማረ ቢሆንም ይኮሰኩሳል ብያችኋለሁ። እኔ እርግጠኛ ሆኜ የምነግራችሁ
በዚህ ደረጃ ፎከስ አድርገን በሰራን ቁጥር ኢንሳን ሳይሆን ኢትዮጵያን የሚቀይሩ ሰዎች እናፈራለን ከዚህ ውስጥ ለጊዜው ያልተለመደ ሊሆን ይችላል ብለናል ሂውመን ተኮር ማለት እኔ ኃላፊ ስለሆንኩ ቡና ቢሮ የቀረበልኝ ዱባ የሚሰራው ሰው ደግሞ ቡና ፍለጋ ቢፎ የተመላለሰ ሂውመን ተኮር መሆን አይችልም ፋላሲ ነው because ቅድም እንዳልኳችሁ ሊደርስ right decision እንጂ right time አይጠብቁ ተወስናለህ የሚያላዝን ያላዝናል የሚጓዝ ይጓዛል ውሾች ይጮኻሉ ግመሉ ግን ጉዞ አያቋርጥም የያዝነው መስመር ትክክለኛ ነው ሰው ላይ ፎከስ ማድረግ አለብን ያን መንገድ በኤክስተርናል ፋክተርስ ማቆም የለብንም ሁለተኛው ኢምፖርታንት ነገር የተማርነው አይዲያን ሼር እናደርገው ለውጥ ያስፈልጋል እቺ ሀገር ካልተለወጠች ዜጎች መኖር ወደማይችሉበት ደረጃ ይሄዱ እቺ ሀገር የሚደውት ነገር ደግሞ ሲመጣ ቢያንስ ዜጎች መዘጋጀት አለባቸው ኢንሳን የየን ነገር ሲመጣ እያንዳንዱ የፊቱን በላይ ያለ የኋላውን በላይ ያለም ሰው ሊዘጋጅ ይገባል ኢፒአር የሚያመጣው ለውጥ ማንኛውም ለውጥ ካለ እኔ ዝግጁ ነኝ እናንተም ዝግጁ እንደምትሆኑ ተስፋ አደርጋለሁ ዘጠና ሰባት መጀመሪያ አካባቢ አጠቃላይ ያለውን ሁኔታ በቴክኒካል መረጃ ደረጃ ሲታይ ለውጥ መምጣት እንዳለበት ይታሰብ ነበር ደግሞ የለውጥ ሞተር የሆኑ በጣም አርቀው የሚያስቡ ሰዎች ነበሩ ለምሳሌ ከነዚህ ውስጥ የአሁኑን ጠቅላይ ሚኒስትር ብንመለከት በጣም ከፍተኛ ለውጥ መምጣት እንዳለበት ያምን ስለነበረ ፕሮፖዛል አቀረበ ሰዎች መማር እንዳለባቸው በተለምዶ አይነት አካሄድ ማንን ዲተር ማድረግ እንደማንችል በኢንፎርሜሽን የበላይነት ማምጣት የሚባል ነገር እንደማይታሰብ አቀረቡ ከዛ በኋላ ይሄ ትምህርት የት ማስተማር አለብን የሚል የክሪፕቶሎጂ ትምህርት ነው ባይዘው ያኔ ፕሮፖዝ ያደረጉት የነበረው የት ማስተማር አለብን የሚል ነገር ተነሳና ወደ ደቡብ አፍሪካ ተላኩ 6 ሰው ሆነን በዶክተር አብይ መሪነት ደቡብ አፍሪካ ለክሪፕቶሎጂ ስልጠና ሄድን ከ8 እስከ 9 ወር የሚፈጅ ሰፊ ስልጠና ነው የወሰድነው ሳውዝ አፍሪካ ሲማሩ በጣም አይሄድ ነበር ዶክተር አብይ እና አክቹአሊ ሲመጣ ራሱ ሲሰጠው ሰርቲፊኬቱ እንግዲህ ያኔ መቶ አለቃ ነው ጄኔራል ዶክተር ብሎ ነው የሰጡት ከምጥቀቱ ብዛት እነሱ ራሳቸው ጄኔራል አድርገውት ዶክተርም ብለውት ነው እንትኑን የሰጡት ዓለም አቀፍ ያለውን የዚህ ሳይበር ሴኩሪቲ ጉዳይ ይሄን ወደ ኢትዮጵያ እንዴት ማምጣት እንደሚችል ከፍተኛ ፍላጎት እንደነበረውና በወቅቱ እዚህ የነበሩ አመራሮችም በስልክ ከፍተኛ ኮሙኒኬሽን ያደርግ እንደነበር አስታውሳለሁ በተለይ በወቅቱ የነበሩ የመንግስት ባለስልጣናት ለአንዳንድ ጉዳይ ሳውዝ አፍሪካ ሲመጡ እነሱ ጋርም ዲስከስ ያደርግ እንደነበር አስታውሳለሁ ከዚያ በኋላ ከተመለሱ በኋላ የኢንፎርሜሽን ሴኩሪቲ ተግባር ያስፈልገናል ስለዚህ ሀገርን መከላከያ እንደሚከላከል ሁሉ የአይቲ ቴክኖሎጂ ሲስፋፋ ደግሞ ራስን የቻለ መከላከያ ያስፈልጋል የሚል ይሄን ተቋም መመስረት አለብን የሚል ሐሳብ ይመጣ ከዚያ በኋላ ነው ከስልጠና ከመጣ በኋላ ነው በዋነኛነት የቀደም ያልኩን ጋፕ መዝጋት ያስፈልጋል ለዚህ ደግሞ ተቋም ማቋቋም ያስፈልጋል የሚል አጀንዳ እንደ ኢሹ ሆኖ መውጣት የጀመረው ስለዚህ ያኔ ከስልጠና ሲመጣ ይሄንን አይዲያው ለበጣም ብዙ ሰዎች ሽጦታል ይሄንን ራእዩን አጋርቷል አብይ ይሄ ነገር በሀገራችን ተግባራዊ እንዲሆን እጅጉን ጓጉቷል እንደምንም ቢከለከልም የሚቆም አይነት ነበር አይመስል መንፈሱ እኔ እስከማውቀው ይሄን ሐሳቡ አብሮት ከሰለጠኑት 2-3 ልጆች በቀር በጣም ወጣቶች ናቸው ልኩ አስተማሪውም የተረዳ የነበረ አይመስልም እንደገባኝ ሐሳቦቹን ሲያመነጭ እውነት እነዚህ ነገሮች ተምራቸዋል አዎ ይሄን ታውቃላችሁ ይሄን ተግባራዊ ማድረግ ትፈልጋላችሁ
የበለጠ በጠየቅኩት ቁጥር ደግሞ የበለጠ ነገሮችን አስረዳኝ። እጅጉን በጣም ተግባባ። ለጠቅላይ ሚኒስትሩ ማማከር ነበረብኝ ባስቸኳይ። እውነት ይሄንን ይዘዋል? አዎ። ይሄን የያዙ ልጆች መጥተዋል ይለኛል መለስ ዜናዊ እና ልጆቹን አገናኘኛ። በጣም ጥሩ አሁኑኑ ልክልሃለሁ። ጠቅላይ ሚኒስትሩ ጽሕፈት ቤት እና አቶ መለስ ጋር እዛ ይሄንን ራእዩን ወዴት ሊደርስ እንደሚችል ዓለም ወዴት እየሄደች እንደሆነች እኛ በሳይበር ከፍ ወዳለ ደረጃ ካልደረስን ተጽዕኖአችን ደካማ እንደሚሆን ይሄን ሁሉ በማስረዳት ጥሩ መተማመን ላይ እንዲደረስ ድጋፍ እንዲደረግ በማስረዳት በኩል በጣም ትልቅ ሚና ነበረው። እኔ ደግሞ የበለጠም ደስ ያለኝ እንደውም ይሄንን ስራ እኔ ራሴ ልስራ እኔው ልምራ ይለኛል መለስ ዜናዊ አርገው ነው እና በዚህ መልክ ተጀመረ። በ1999 ዓመተ ምህረት ኢመደማ በሚል የኢንፎርሜሽን መረብ ደህንነት ማዕከል በሚል ተመሰረተ ማለት ነው። ተቋሙን ተልእኮ ሊሸከሙ ይችላሉ፣ ሊሰሩ ይችላሉ የሚባሉ ከመከላከያ ሰራዊት አባላት በተለያየ ቦታ ስንሰራ ከነበርን ሰዎች የተመለመልኩ አንዱ ነኝ ማለት ነው። ጆይን ሳደርግ የተለየ ኢነርጂ ነው። በቃ ሌላ ዓለም ላይ ያለህ ነው ይመስልህ። ቁጭ ብለህ ዲስከስ ታደርግ ከነ አብይ ጋር ዲስከስ እናደርግ ፍላጎቱም ኢንተረስቱም ሀገር ብቻ ሳይሆን ዓለምን በዚህ ኤሪያ መምራት የሚያስችል መንፈስ ዕውቀት መፍጠር ይቻላል የሚል ይቻላል መንፈስ በስፋት ያለበት እና በዚህ አሁን ያሉ ቴክኖሎጂዎች በብዛት የሚጀምሩ ስለሆኑ ከወዲሁ ማወቅ አለብን። ቻለር ኦልዌይስ ሰርፕራይዝ መሰረት ይመጣል። የጀኔሬሽን ሪስፖንስ ነው የሚለው በፕሮሰስ ውስጥ እየተማር እያስተማር በየንበት ሂደት ውስጥ በጣም በርካታ መሪዎች እንዳሉ ማየት ይችላል። ኢመዴ ውስጥ ከኛ በተሻለ ተቋሙ ወደፊት የሚወስዱ መሪዎች መኖራቸውን አረጋግጫለሁ። ይሄ የዚህ ፕሮሰስ ውጤት ነው። ለኢመዴ አንድ ነገር ያስፈልገዋል። besides the vision, that's love. We have to love each other. Love comes in everything. ብዙ ችግር አለ፣ ብዙ ፕሮብለም አለ። ለሁሉም መፍትሄ ፍቅር ነው። ፍቅር ካለ ቪዥን ያድጋል። ፍቅር ካለ ትረስት ይፈጠራል። ፍቅር ካለ ዳይናሚክ ይፈጠራል። ስኬቲ ሜንታሊቲ አቮይድ አድርገን ሮተር ነገር እያሰብን አብረን የምናልፍበት መንገድ እንፍጠር። ቢኮዝ ህጎች የተጻፉ ያልተጻፉ ነው ይችላል። ህጎች አሰምሽኖች ሊሆኑ ይችላሉ። we can get this አዲስ ነገር ይሄን ሲፈጠር ላቭ ሊጀር ላቭ ማለት ከሁሉም አንግል የሚፈስ ማለት ነው። ይሄ ከሆነ የጀመርነው ይሳካል፣ ያልጀመርነው ይጀምራል፣ ያልጨረስነው ያልቃል። ይህን ሽልማት ለየት ስለሚል አንድ የተነሳላችሁ ሁላችሁ ከፍተኛ ጭብጨባ ታደርጋላችሁ ለአብይ አህመድ። ፍቅራችንን መግለጽ ሁላችን እንደምንወደው እንደምናፈቅረው መግለጽ አለብን። እናንተን ወክዬ አብርሃም በላይ ወክዬ ሄጄ እንድስመው ፍቀዱልኝ። አቶ አብይ አህመድ ባሳዩት ፈጣን አመራር እንኮራለን ይላል። በጣም እናመሰግናለን። እንወዳቸዋለን። ከአብይ ጋር ስንሰራ ያኔ ሁለት ነገሮቹ እስካሁን ድረስ ኢንስፓየር ያደርጉኛል። አንደኛው ቦልድ ውሳኔዎቹ ናቸው። ቦልድ ይወስናል። የወሰነው ነገር ለማሳመን በቃ የማይባጥጠው ነገር የለም እና ደግሞ ይሳካልታል፣ ያሳምናል። ይሄ የመሪ ትልቅ ኳሊቲ ነው ብዬ አስባለሁ። እንደዚህ ቢሆን እንደዛ ቢሆን ከሌንዲ ብለኝ እንደዛ ምናምን አይነት ካልኩሌሽን ውስጥ አይገባም። ስለዚህ ይወስናል። በቃ ቦልድ የሆኑ ውሳኔዎች
በቢሮክራሲው ያልተለመዱ በሀገሪቱ ያልተለመዱ ወይም እንደዚህ ዲስከስ ታደርግ እንትን የማትላቸው ውሳኔዎች ይወስናል። እኔ ሄዶ ማንንም ሳያሳምን የማይመጣበት በጣም ይገርመኛል። የተለየ ተሰጥኦ የተለየ ብቃት ሙሉ ዕውቀት ርቱ የሆነ አንደበት እንዴት እንደሚናገርና እንዴት እንደሚያሳምን የሚያውቅ ከዛ በላይ የሰዎችን ሳይኮሎጂ በሚገባ የሚረዳ ሁሉም ነገር ላይ መገኘት እንዴት ይቻላል? በጣም አስቸጋሪ ነው። የትኛውም ይሁን በተለይ ደግሞ በጣም ዝቅተኛ የሆነ ሰራተኛ ዝቅተኛ ሲባል ሰራተኛው ሳይሆን በስራ መደቡ በጣም እነዚህ የጽዳት የተላላኪ እንዲህ አይነት የስራ መደቦች አሉ። እዚያ አካባቢ በተለይ የሆነ ነገር ከተከሰተ ለምሳሌ ሀዘን ካለ ደስታ ካለ ምን ካለ እዚያ በራሱ በሚመራው ክፍል ውስጥ ያለ ኃላፊ መናገር አለበት ለዶክተር አብይ። ምክንያቱም ዶክተር አብይ ቀድሞ እዚያ ይገኛል ማለት ነው። እና ይሄ ራሱ በጣም የሚገርመኝ ነው። በቃ ለሶሻል ለሰው የሚሰጠው ክብር። ሁለተኛው ኢንስፓየር የሚያደርገኝ ሰዋዊ ኤሌመንቱ ነው። የተቸገረ ሰው ለመጠየቅ የተቸገረ ሰው ለመርዳት ሰው ካለው ነገር በላይ እንደሆነ ለማሳመን ጊዜ አያጣም። በፍጹም ጊዜ አያጣም። ለዚህ በቃ ቤቱ የሆነ ችግር ካለ ይሄዳል፣ ያነጋግራል፣ ያጽናናል እና ቤተሰብ ሁሉ እንደ ቤተሰብ አድርጎ ነው የሚቆጥረው። አብይ ሶሻል ጉዳዮች አጋጥሞ ወልደህም ይሁን ሀዘንም ኖሮ አንድም ቀን ቀርቶ አያውቅም ነው። በየትኛውም ደረጃ ላለ ሰራተኛ ባህሪው እንደዛ ነው። መቼ ጊዜ ያገኝተው ምናምን እስከምትደነግጥ ድረስ ማለት ነው። እስከታች ያለ ሰው የሆነ ነገር ካጋጠመው አብይ ያለ የመጀመሪያ ሰው እሱ ነው። ከሁሉም በላይ አዳዲስ ነገር ለመማር ለማወቅ ይሄን ያወቀውንና የተማረውንና ያወቀውን ነገር ደግሞ ተግባራዊ አድርጎ ሀገርን ከሌላው ጋር ተወዳዳሪ የማድረግ ምኞቱ ወሰን ያልነበረው ነበር። ይሄ እንግዲህ ገና ድሮ እኮ ገና አሁን እንግዲህ ስንት 40 ዓመት ሰው ወዘተ ገደማ ነው አይደል? ይሄ እኮ ገና ድሮ ከአንድ 10-15 ዓመት በፊት ያለውን ነው ማወራው። ቃል ገባለሁ። ዶክተር አብይ በኢትዮ ኤርትራ ጦርነት ላይ ስንገናኝ አገሪቷን የመምራት ፍላጎት እና አቅምም ሊኖረው እንደሚችል በዛ ጊዜ ይነግረኝ ነበር። ያኔ በመከላከያ ማዕረግ የመታለቃ ማዕረግነት ነበረው። ይሄን ይዞ ይሄን ራዕይ ሲነግረኝ እርግጥ አለቃዬም ስለሆነ ያን ያህል ምቀልድበት አልነበረም፣ ግን የማይመስል ነገር የሚናገር እንዳለ አድርጌ ሰማኝ ነበር። ስለ ሚስጥር አይደለም አብይ ይሄን ነገር እኔ መረዋለሁ የሚለው ሐሳቡ ሚስጥር አይደለም፣ ለሁሉም ሰው ነው የሚናገረው። በተለይ ደግሞ አብረን ለምንሰራቸው ሰዎች አብረን ከምንሰራ ጋር ይናገራል። ከዛ መጀመሪያ ላይ አንተ ልትስቅ ትችላለህ እንዴ ሰውዬ ምናምን ብለህ እንትን ትላለህ አይደል? እንዴ ታስቦ ነው ምናምን ትላለህ። ውስጥ ማትቀበለው ነገር አለ አይደል? እንደዛ ልትል ትችላለህ መጀመሪያ ላይ። በኋላ ግን አብረህ ስትሰራ ውሳኔዎችን ስታሳይ ችግር ከሰዎች ጋር የማሳመን ሰዎች ጋር አብሮ የመስራት ወስተው ተነገሩ እያየህ ስትሄድ እና በሂደት ደግሞ እድገቱ እያየህ ስትመጣ ኦፍ ኮርስ ትገምታለህ። 97 ግን በቃ ቃል በቃል ይቺን ሀገር በቃ መራታለሁ እኔ የሀገር መሪ ሲሆን ደግሞ ከሌ እንዲያረጋዋለሁ ከሌ እያሉ ይናገሩ ነበር። እዚያኔ ለሰው እንደ ታለንቱ ማለት ምክንያቱም ያኔ ቁጭ ብለን ስንነጋገርም አይደለም እሱ እኛም ወደ ከፍተኛ ደረጃ እንደምንደርስ ነው የሚቀርጽ። በዛን ጊዜ ምንድነው ሲያደርግም የተሻለ ቦታ እንደሚደርስ ቃል በቃልም ጠቅላይ ሚኒስትር እንደሚሆን በቃ ሐሳቡ እንደዛ ስለነበር ቢያንስ ጠቅላይ ሚኒስትር ባይሆን ምክትል ጠቅላይ ሚኒስትር እንደሚሆን ግን አልጠራጠርም።